ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ ደግሞ ፍቅርና ደስታን የምትቋደሱበት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ይዘንላችሁ መጥተናል። ውድ ተመልካቾቻችን፣ ይሄ ቤት የሚገኘው በሲኤምሲ ኮምፓውንድ ውስጥ ነው። እጅግ በጣም ቆንጆና የሚያምር ዘመናዊ ሆኖ የተሰራ ቆንጆ ቤት ነው ይዘንላችሁ የመጣ ነው። ውድ ተመልካቾቻችን እንግዲህ ስለዚህ ቤት መረጃ እስከ መጨረሻ የምናስቃኛችሁ ይሆናል። እናንተም በትዕግስት እንድትከታተሉ ላይ ፕሮፐርቲ በዚሁ ይጋብዛችኋል። እንግዲህ ውድ የላይ ፕሮፐርቲ ቤተሰቦች ይህ ቤት 200 ካሬ ላይ የተገነባ G+3 አፍተር ትራስ ሆኖ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ይህ ቤት የሚገኘው በሲኤምሲ ኮምፓውንድ ውስጥ ሲሆን እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። እንደሚታዩት በአካባቢው ኮምፓውንድ ነው፣ በግሪን የተሸፈነ እና ራሱ የቻለ ሴፍቲ ያለው አደገኛ አጥር አለው። በጣም ቆንጆ ሆኖ የተሰራ ቤት ነው። ይህ ቤት 6 መኪና ማቆም የሚችል ፓርኪንግ አለው። ወደ ውስጥ ገባ ስንል ሚኒ ሳሎን እናገኛለን። እንደዚሁ ክሎዝድ ኪችን እና 3 መኝታ ቤቶች ይገኙበታል። በአጠቃላይ ይሄ ቤት 9 መኝታ ቤቶች አሉት እና ሚኒ ሳሎን እና ትልቅ ሳሎን አለው። ክሎዝድ ኪችን እና ኦፕን ኪችን አለው። ከእያንዳንዱ መኝታ ቤቶች ነፋሻማ አየር የምንቀበልበት በረንዳ አለው። ብርሃን ያስገባል። እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። እንግዲህ እንደሚታዩት ግቢው በግሪን የተሸፈነ እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። የተጠቀሙበት ማቴሪያል እጅግ ዘመናዊና ልዩ ያደርገዋል። ከግቢ ትራሶ ብንጀምር እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። ሴራሚኩ እጅግ በጣም የሚያምር ሴራሚክ ነው የተጠቀሙበት። እንግዲህ አሁን የሚያየን የምንገኘው ምድር ላይ የሚገኝ ሚኒ ሳሎን ነው። ሚኒ ሳሎኑ እጅግ በጣም ቆንጆና ዘመናዊ ሆኖ እየተሰራ ነው። ከዚህ ብንሻገር ደግሞ የእንግዳ ማረፊያ የሚሆን 2 መኝታ ቤቶች ይገኙበታል ማለት ነው። ምድር ላይ በጣም ቆንጆ ሆኖ የተሰራ ቤት ነው። እንደሚታዩት የአልሙኒየም ስራ፣ የእንጨት ስራዎች እንደዚሁም የደረጃው እና የተጠቀሙበት ማቴሪያል እጅግ ዘመናዊና ቆንጆ ያሰኘዋል። ውድ የላይ ፕሮፐርቲ ቤተሰቦች፣ ላይ ፕሮፐርቲ ማታ 3 ሰዓት በየቀኑ አዳዲስ ነገሮችን ይዞላችሁ ይመጣል። እናንተም ደግሞ ቻናላችን ሰብስክራይብ አድርጋችሁ ሁሌ የምንለቃችሁ ቪዲዮ መከታተል ትችላላችሁ። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት በሲኤምሲ ኮምፓውንድ። እንግዲህ ለዚህ ቤት ዋጋም ተቆርጦለታል። እጅግ በቅናሽ ዋጋ ከሚሸጡ ቤቶች መካከል አንዱ ነው። እንግዲህ ከእያንዳንዱ መኝታ ቤቶች ላይ ቁም ሳጥን አለው እና በየፍሎሩ ሻወር ሽንት ቤቶች አሉት። ይህ ቤት በአጠቃላይ 9 መኝታ ቤቶች፣ 13 ሻወር ሽንት ቤቶች እና እንደዚሁም ከእያንዳንዱ መኝታ ቤት
ቁም ሳጥን አለው። እጅግ በጣም የሚያምርና ዘመናዊ ሆኖ የተሰራ በሲኤምሲ ኮምፓውንድ እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። የዚህ ቤት ዋጋ በተመለከተ ደግሞ በቅናሽ ዋጋ ከሚሸጡት ቤቶች መካከል ይሄኛው ቤት አንዱ ነው። 35 ሚሊዮን ብር ጥሪ ተብሎለታል። እንግዲህ ትክክለኛና እውነተኛ ገዢ ከመጣ ዋጋው ድርድር አለው። ላይ ፕሮፐርቲ ከናንተ ጋር ይሰራል። ውድ ተመልካቾቻችን እንደሚታዩት ሰፈሩ እጅግ በጣም የለማ ሲኤምሲ ኮምፓውንድ ባዱሜ ተብሎ በሚጠራበት ሰፈር አካባቢ ይህ ቤት ተሰርቷል። እጅግ በጣም ቆንጆ ዘመናዊ የሆነው ቤት እንግዲህ የኛ የላይ ፕሮፐርቲ ቻናል እየተዘጋጀ ለናንተ ነው። ማታ 3 ሰዓት አዳዲስ ነገሮችን ይዘን እንመጣለን። እናንተም ደግሞ ቻናላችን ሰብስክራይብ አድርጋችሁ ሁሌ የምንለቃችሁ ቪዲዮ መከታተል ትችላላችሁ። ላይ ፕሮፐርቲ 1 እና ላይ ፕሮፐርቲ በሚል በሁለት ቻናል ስለ ቤት መረጃ ማግኘት ትችላላችሁ ማለት ነው። በዛ በተጨማሪ ደግሞ በቲክቶክ አካውንታችን ሃውስ ማርኬት ኢትዮጵያ በሚል ስለ ቤት መረጃ ሙሉ በሙሉ ማግኘት ይቻላል ማለት ነው። ውድ ተመልካቾቻችን በሁለተኛ ደረጃ ደግሞ እየላችሁ የመጣሁት ፒሲዮን ሪል ስቴት የሰራቸው ዘመናዊ ቪላ ቤቶች እንደዚሁም አፓርትመንቶችን ይዘን መጥተናል። ከዘመናዊ ቪላ ቤቶች ብንጀምር 370 ካሬ ላይ የተሰራ ዘመናዊ ቪላ ጂቱ እጅግ በጣም የሚያምርና ቆንጆ ሆኖ የተሰራ ይዞ መጥቷል። ፒሲዮን ሪል ስቴት የሚገኘው በአያት ኖ ሪል ስቴት አካባቢ ሲሆን እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ይዞላችሁ መጥቷል። ፒሲዮን ሪል ስቴት እጅግ በጣም የሚያምርና ቆንጆ ቤት የሚሰራ ሲሆን እንደውም የተጠቀሙበት ማቴሪያል እጅግ በጣም ቆንጆና ዘመናዊ ያሰኛል። ውድ ተመልካቾቻችን ስለ ፒሲዮን ሪል ስቴት አልጨረስንም፣ ተመልሰን እንመጣለን። ውድ ተመልካቾቻችን ፒሲዮን ሪል ስቴት ዘመናዊ ቪላ 370 ካሬ ላይ የተሰራ በ65 ሚሊዮን ብር እየሸጠ ይገኛል። እንደዚሁም 190 ካሬ ላይ የተሰራ ጂቱ የሆነው ቪላ ቤት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ የሚያምር ቤት በ42 ሚሊዮን ብር እየሸጠ ይገኛል። እንደዚሁም ደግሞ ውድ ተመልካቾቻችን የነዚህ የቪላ ቤቶቹ ዋጋ የ370 ካሬ ላይ የተሰራ 65 ሚሊዮን ብር ይሁን እንጂ 50% የባንክ ዕዳ ተመቻችቶለታል ማለት ነው። እንግዲህ ውድ ተመልካቾቻችን እንደዚሁም ደግሞ ዘመናዊ ቪላ ጂቱ የሆነው እጅግ በጣም ቆንጆ ቤት ደግሞ 42 ሚሊዮን ብር የተሸጠ ይገኛል። እሱም በተመሳሳይ 50% የባንክ ዕዳ ተመቻችቶለታል ማለት ነው። ውድ ተመልካቾቻችን እንግዲህ የሪል ስቴቶቹ ዋጋ ደግሞ የአፓርትመንቶቹ ማለት ነው። አፓርትመንቶቹ ከ91 ሺህ ጀምሮ በካሬ እየተሸጠ ይገኛል።
ፒሲዮር ሪል ስቴት ይለያል። ውድ ተመልካቾቻችን እንደሚታዩት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። እንግዲህ በነጭ ቀለም ያበደው እጅግ በጣም ቆንጆ አድርጎ የሰራው አፓርትመንት የተጠቀሙበት ማቴሪያል እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። አፓርትመንቶቹ ባለ 3 መኝታ ሆኖ ባለ 4 መኝታ ከያንዳንዳቸው ሁሉም የተሟላ እቃ አሟልቶ ነው የሚያስረክበው ማለት ነው። ድርጅቱ ምንም ነገር ይዞ መግባት አያስፈልግም ማለት ነው። እንግዲህ ከሶፋ ጀምሮ የምግብ ጠረጴዛ እንደዚሁም ሁሉም ነገር የተመቻቸለት መሆኑን ፒሲዮር ሪል ስቴት ይለያል። እንግዲህ ውድ ተመልካቾቻችን ለዛሬ ይዘንላችሁ የመጣነው ቪዲዮ ይሄን ይመስል ነበረ። በሌላ ጊዜ እስክንገናኝ ድረስ እዚህ ዓለም ዳርቻ ያላችሁ ቤተሰቦቻችን ሁላችሁም ቸር ሰንብቱልን። መልካም ጊዜ